አሁን እነ ኦሉሴጉን ኦባሳንጆ ሲመጡ ተስፋ ያደርጋሉ። ቀላል በዚህ ወቅት ላይ ለቲፒኤልኤፍ ተስፋ፣ ምክንያቱም የብልጽግናን ፍላጎት ተጋፍተው ነው የመጡት። ተጋፍተው መምጣታቸው ደግሞ ምን ያህል ለጉዳዩ ትኩረት እንደሰጡ ያሳያል። ካልፈታ ነው ይሄንን ነገር ብለው ነው በተቋም ደረጃ በግልጽ የገቡበት ነው። ስለዚህ አመጣጣቸው ራሱ ለጉዳዩ የሰጡትን ትኩረት ስለሚያሳይ ቲፒኤልኤፍ ተስፋ ያደርጋል። ወደ ጦርነት እንኳን ቢገባ የዓለም አቀፉ ማህበረሰብ ተመልካች አይሆንም። አንድ ገለልተኛ ትሁን እኮ ብሎ እኮ ጽፏል እኮ ቲፒኤልኤፍ። ገለልተኝነት አያዋጣም ብሎ ማለት ነው። አሁን ገለልተኛ አይሆንም፣ አንድ ተዋናይ ይሆናል። እሱ ደግሞ ተዋናይ ከሆነ የኛ ፍላጎት ውይይት ነው፣ ድርድር ነው፣ ችግር የለው፣ ብልጽግና ነው እምቢ ያለው እሱ ላይ ያደርጉታል የሚል በቃ ትንሽ ራሳቸውንም ደጋፊዎቻቸውንም ማጽናናት የሚችሉበት ተስፋ መፍጠር የሚችሉበት እድል ይሆናላቸዋል። እና ቀላል ግብአት አይደለም የኦሉሴጉን ኦባሳንጆ ወደዛ መሄድ፣ ቀላል ግብአት አይደለም ለነ ዶክተር ደብረጽዮን በተለይ በዚህ ወቅት። ለብልጽግና ምን ጥቅም አለው ከተባለ ምናልባት እንግዲህ ያሰላው ብልጽግና በስሌት ከሆነ ማለት ነው። ምናልባትና አፍሪካ ህብረት ምናምን ነገር ጫና ሲፈጥሩ ትንሽ ይሄን ነገር ካላየ ነው፣ ይሄን ጉዳይ ካልተነጋገርንበት ጉዳዩ ቀጠናዊ መልክ መያዙ የማይቀር ነው። ስለዚህ ዝም ማለት አንችልም፣ ማስቆም የምንችልበት እድል ካለ እናውራ ብለው ጫና ፈጥሮበት ከሆነ አይ ቲንክ መከልከሉም ትንሽ ዋጋ ያስከፍላል። ምክንያቱም ቀላል ውድበት አይደለም ነገ ከነገ ወዲያ የሚሆነው እና የፌዴራል መንግስት እድሉን ስላልሰጠን የመጣ ነው። የፌዴራል መንግስት ፍላጎታችንን ስለተጋፋ የተፈጠረ ጉዳይ ነው ብለው በዛም ተጠያቂ ሊያደርጉት ይችላሉ። አንዱ ስሌት ከዛ መሸሽ ይመስላል። ምክንያቱም ራሱ ብልጽግና ጽምዶን በጣም አጀንዳ ያደረገ ነው። አሁን ጌታቸው ረዳና ሬድዋን ሁሴንም አልጀዚራ ላይ አንድ ጽሁፍ ጽፏል። ከጽምዶ ጋር የተያያዘ ነው። ኢትዮጵያ ተስባ ወደ ጦርነት ውስጥ ልትገባ ነው፣ ግን እንደዛ መሆን የለበትም የሚል ጽሁፍ ነው። በደንብ እናየውና ነገ እናወራበታለን። ያ በሆነበት አይነት ሁኔታ ጽምዶን አጀንዳ እያደረገ ባለበት አይነት ሁኔታ ማለት ኤርትራም አለችበት፣ የሱዳን መንግስት አለበት ጽምዶ ውስጥ ኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች በተጨማሪ ማለት ነው። ስለዚህ ጽምዶን አጀንዳ ስታደርግ ጦርነቱ ቀጠናዊ መልክ እንደሚኖረው አንተም እየተናገርክ ነው። ከሻቢያም ጋር ጦርነት እንደሚኖር፣ ከሱዳን መንግስት ጋር ጦርነት እንደሚኖር ራስህ እየተናገርክ ነው ያለው። ሱዳን ውስጥ ያለውን ነገር የበለጠ ያባብሳል። ኤርትራ ውስጥ ያለውን ጉዳይ እንደዚሁ ያባብሳል። ኢትዮጵያም ውስጥ ያለው ጉዳይ እንዲሁ ይባባሳል። ሁሉም ሰው ሊረዳው የሚችለው ጦርነቱ ከባድ የሆነ ሰብአዊም ቁሳዊም ውድመት ሊኖረው እንደሚችል ነው። ውድመቱን አደጋውን ከፍ አድርጎ ሰው እንዲያየው አድርገህ ስታበቃ እና በዛ ደረጃ ያሉት አካላቶች ይሄንን ነገር ከወዲሁ ማስቆም አለብን ሲሉ አይ በፍጹም ይሄማ የውስጥ ጉዳይ ነው እንዳትገቡ ልትን አትችልም ማለትህም ካልክም ዋጋ ያስከፍልሃል ልፈልኪ ነው። ከዛ ተጠያቂነት ከዛ ዋጋ ለመትረፍ ነው። እንግዲህ በእናንተ በኩል አማራጭ ካለ ሂዱ። ነገር ግን ከእናንተ በኩል ግን አማራጭ ግን ከሌለ እንግዲህ ተስበል መግባታችን የማይቀር ነው። ኃላፊነቱን እነሱ ይወስዱታል ለማለት ማለት ነው። እና ዋነኛው የቲፒኤልኤፍ ነው ብሎ የጽምዶ አገናኙ ቲፒኤልኤፍ ነው። በነገራችን ላይ አገናኙ ቲፒኤልኤፍ ነው። ዋነኛው አካል እሱ ባይሆንም ግን አገናኙ ግን ቲፒኤልኤፍ ነው። ድልድይ የሆነው እሱ ነው። እሱን ነው መቁረጥ እየተፈለገ ያለው ማለት ነው። እንግዲህ አንዱ ያሰለው ስሌት ይሄ ሊሆን ይችላል። ሁለተኛው ኦሉሴጉን ኦባሳንጆ የፕሪቶሪያ ስምምነት አደራዳሪና አስማሚም ናቸው። ስለዚህ የፕሪቶሪያ ስምምነት እንዲከበር ይፈልጋሉ። ዶክተር ደብረጽዮን ጋር ሄደው ሊያወሩ የሚችሉት ነገር ስለ ፕሪቶሪያው ስምምነት ስለ ፕሪቶሪያው ስምምነት ደግሞ ከተወራ ትልቁ ጫና የሚኖረው ቲፒኤልኤፍ ላይ ነው።
ቲፒኤልኤፍ ላይ ነው። እንግዲህ ኦሉሴጉን ኦባሳንጆ ማለት ያስማሙ አካላት ናቸው። እዛ የነበረውን ውይይት ያውቃሉ። ከስምምነቱ በስተጀርባ ያሉ ንግግሮችን፣ ውይይቶችን ሁሉ ያውቃሉ። እሳቸውን መንግስት እኮ ተንጠልጥሎ እኮ ነበረ ብለህ አትሸውድም። ቲፒኤልኤፍ እንደሚለው ማለት በፕሪቶሪያ ስምምነት ጊዜ መንግስት እኮ አልፈረሰም፣ ተንጠልጥሎ እኮ ነበረ። እሳቸው እንደዚህ አትሸውድም። የራስህን ደጋፊዎች ነው በዚህም ደረጃ ልትሸውድ የምትችለው እና ከሊን ማለት ነው። አከራካሪ የሚባል ቦታ እኮ የለም ልትላችሁ አችልም። ኦሉሴጉን ኦባሳንጆ አከራካሪ ቦታ እኔ እኮ ነኝ ያስማማሁት ነው ቢሉ እንዴ ዶክተር ደብረጽዮን መነካ እኔ እኮ ነኝ ያስማማሁት፣ እኔ እኮ ቦታው ላይ ነበርኩ፣ ቦታው ላይ እኮ ነበርኩ። የተስማሙ አካላቶችን እኮ ነው ያውቃለሁ። ሲስማሙ ምን ብሎ እንደተስማሙ አውቃለሁ። አከራካሪማ አለ እንዴት የለም የምትሉ ይሞግቷቸዋል። ሶስታቸውን መሸወድ አይቻልም ነው የምላችሁ። ማጭበርበር አይቻልም። ቲፒኤልኤፍ የፕሪቶሪያ ስምምነትን ውድቅ ለማድረግ የሄደበትን መንገድ ነው ኦሉሴጉን ኦባሳንጆ ጋር ያደርጓል ብዬ አላስብም። ግን የቲፒኤልኤፍ ነገር አይታወቅም፣ ሊያደርጉት ይችሉ ይሆናል። ምርጫ የላቸውማ። በቃ እንደዛ ከማጭበርበር እንደዛ ከነገሩ ፊት ለፊት ከመካድ በስተቀር ሌላ አማራጭ ስለሌለ ሊያደርጉት ይችሉ ይሆናል፣ አይታወቅም። ይህንን ነው የሚያነሱት። ግን ኦሉሴጉን ኦባሳንጆን ማጭበርበር ትንሽ አስቸጋሪ ነው። ያ በመሆኑ ምክንያት የፕሪቶሪያ ስምምነት ይከበር ሲሏቸው ነው እኛ እኮ ይከበር ባይነን ነው የሚሉት እነ ዶክተር ደብረጽዮን። ብልጽግና ነው በሚለው በዛ ላይ ሲወራ ዞሮ ዞሮ ጫ ነው የሚያርፈው እነ ዶክተር ደብረጽዮን ላይ። እንደው ሌላውን ነገር ተዉትና ችግር የለውም አሁን እኛ እንገባበታለን። እስከዛሬ ምናልባት በደንብ አልሄድንበት ሊሆን ይችላል፣ እናንተ ተነጋግራችሁ ምናምን ትፈቱታላችሁ በሚል አሁን ግን እኛ እንሄድበታለን። አሁን ቢቻል ጊዜያዊ መንግስቱን መልሱ። አሁን የፕሪቶሪያ ስምምነትን እናንተ መንግስት ነን እያላችሁ መፈጸም አይቻልም፣ በፍጹም አይቻልም፣ አይመችም። እኛም ይሄንን የፌዴራል መንግስትን ማሳመን አንችልም። እንደ መንግስት ተቀበለው ማለት በፍጹም አንችልም። አሁን ትልቁ ችግር የእናንተ መንግስት ነን ብላችሁ መምጣት ስለሆነ እሱን መልሱና ስለ ፕሪቶሪያው ስምምነት እንድትነጋገሩ እንድትወያዩ ማድረግ እንችላለን። ይሄን ብቻ ካሉ ቲፒኤልኤፍ አታውቂኝ ውስጥ ቢያንስ ይሄን ይላል፣ ምንም ጥያቄ የለውም። ቢያንስ ይሄን ይላል። አዲስ ስምምነት ተስማሙ አይሉም። ይሄንን የሚል ማንም የለም። ይሄንን የሚል ማንም ሰው የለም። ተነጋገሩ፣ ነገር ግን ጊዜያዊ መንግስቱን መልሱ። ባይሆን ጊዜያዊ መንግስቱ ላይ ያሉ ችግሮችን እንደሚመለከት ተነጋግራችሁ ማስተካከል። የፕሪቶሪያ ስምምነትን ማፈጻጸምንም በሚመለከት አሁን እዚህ ጋር እንዲህ ነው ጉንጭ ማልፋት ነው። እዛው አንድ ላይ በጋራ እንነጋገረዋለን፣ ግን ቢያንስ ጊዜያዊ መንግስቱ እንደነበረበት መልሱ የሚል ነገር ያነሳሉ። ይሄን ያደርጉታል ወይስ አያደርጉትም? ብልጽግና ይሄን ያሰላል። ይህን ስለሚያሰላ ጫናው ቲፒኤልኤፍ ላይ ነው። ከዚህ ቀደም ነግሬያችኋለሁ። የዓለም አቀፉን ማህበረሰብ ለምን በዚህ መጠን እንደሚጠሉት እኔ አላቅም። የዓለም አቀፉ ማህበረሰብ ትኩረት አለመስጠቱ ነው ለቲፒኤልኤፍ የሚጠቅመው እንጂ የዓለም አቀፉ ማህበረሰብ ልግባበት ካለማ ተጎጂ ናቸው። ምክንያቱም እነሱ ብዙ ሄደዋል። አንደኛ ፕሪቶሪያ እማይለውን ነው የሚሉት፣ ሁለተኛ ፈርሷል ባይ ናቸው፣ መንግስት መልሰናል ባይ ናቸው። የዓለም አቀፉ ማህበረሰብ መጥቶ አሁን ባለበት አይነት ሁኔታ በቃ ተነጋገሩ አይልም። ምክንያቱም የዓለም አቀፉ ማህበረሰብ ባለቤት ነው፣ የፕሪቶሪያ ስምምነት ባለቤት ነው፣ አስማሚ ነው፣ አደራዳሪ ነው። በቃ ምን እናድርግ እንግዲህ ቲፒኤልኤፍ አፍርሶታል ብሎ ሌላ ስምምነት ውስጥ አይከትህም። በጣም የሚታወቅ ቀላል ጉዳይ። ግን ቅድም እንዳልኳችሁ እነሱ ዋና ጉዳያቸው በቃ ዲፕሎማት መጣ ቁጭ ብሎ መነጋገሩ ራሳቸውን እንደ መንግስት እንዲያዩ ስለሚያደርግ እሱን ነው የሚሆኑት። አንድ በቃ መንግስት ነን የሚለው ኢጓቸውን በደንብ ስለምታከምላቸው ማለት ነው እንጂ ጉዳት ነው። የኦሉሴጉን ኦባሳንጆ እዛ መሄድ ቅድም ያልኳችሁን ጥቅም አለው፣ እንደ ግብአት ይጠቀማቸዋል። አልቲሜትሊ ግን ጉዳቱ ለራሳቸው ነው። በመጨረሻ ጉዳቱ የነሱ። ምናልባት ብልጽግና ይሄንን አስልቶ
ፈቅዶ ሊሆን ይችላል። ቅድም እንዳልኳችሁም ጫናም ተፈጥሮበት ማለት ደጋግመው ሲጠይቁ አይ በፍጹም መሄድ የለባችሁም አታዩአችሁም፣ ይሄ ውስጥ ጉዳይ ነው አይመለከታችሁም ማለት በጣም ዋጋ ያስከፍሏል። ነገ ከነገ ወዲያ ለሚኖረው የህይወት ውድመት ጉዳት ለሚኖረው የአጠቃላይ ቀጠናዊ ጉዳት ኃላፊነቱን ከመውሰድ የማይተናነስ እርምጃ ነው። አትገቡበትም ብሎ መከልከል። የራሳቸውን መንገድ ሄዱ፣ እኛ ለመነጋገር ዝግጁ ነን። ነገር ግን አሁን ላይ መሰረት ነው የሚሉትን ክልላዊ መንግስት በምንም መለኪያ እሱን እንድንቀበል የምንገደድበት ሁኔታ ስለሌለ ያን መቀበል ማለት ራሳችንን መካድ ስለሆነ ቢያንስ የፈጠሩትን የመለሱ ያሉትን መንግስት ይቀልብሱ፣ ያፈረሱትን ጊዜ መንግስት ይመልሱ፣ ከዛ በኋላ ባሉት ጉዳዮች መነጋገር እንችላለን ብሎ መላክ ይችላል። ይጠቅመዋል። ይሄ አይ ቲንክ የነን ያሰለ ይመስለኛል በብልጽግና የነ ኦሉሴጉን ኦባሳንጆ እዛ መሄድ ምን ውጤት ይኖረዋል ከተባለ ምንም አይኖረው። ምንም የሚያስቀረው ነገር የለም። በቃ የቀን ጉዳይ ነው እንጂ ጦርነቱ ተወስኗል። ቲፒኤልኤፍ ያንን ክልላዊ መንግስት አይመልስም። ይህን እርግጠኛ ሆኜ ነው የሚናገረው። እሱ እስካልመለሰ ጊዜ ድረስ ደግሞ ብልጽግና ከቲፒኤልኤፍ ጋር አይነጋገርም። ንግግር እስከሌለ ጊዜ ድረስ ደግሞ ወደ ጦርነት መግባት አማራጭ የለው። እናስታርቃለንም የሚሉትም አካላት ሞክረው በኋላ ላይ የሚደርሱት ነገር አይ ትንሽ ይዳካው። በቃ እነዚህ አካላት ውስዋስ ላይ ናቸው። እነዚህ አካላት በቃ አቅሙ አለን በዚህም እንጠቀማለን ባይ ናቸው። በቃ በዚህን ወቅት ላይ አሁን ባሉበት አይነት አስተሳሰብ አሁን ባሉበት አይነት ሁኔታ ውስጥ በፍጹም ወደ ውይይት ወደ ድርድር ማምጣት አንችልም። ስለዚህ ትንሽ ይዳከሙ ሊነካኩና ወደ መዳከም ሲመጣ የዛን ሰዓት ላይ መልሶ ጉዳዩን ማንሳት ወደ ውይይት ወደ ድርድር ማምጣት ይቻላል ወደሚል ነገር ይመጣሉ። እናደራድር እናገናኝም የሚሉት አካላቶች ሄደው የሚደርሱበት ነገር ያ የእነዚህ አካላት ሚና በተወሰነ ቀናት ጦርነቱን ሊያዘገየው ይችል ይሆናል እንጂ ጦርነቱ አይቀሬ ነው። በራሱ ቲፒኤልኤፍ ውሳኔውን አይቀለብስም ብቻም ሳይሆን ውሳኔውን ቀልብሶ ከቲፒኤልኤፍ ከብልጽግና ጋር ወደ ውይይት እመጣለሁ ማለት እነፋኑን ምን ያደርጋቸዋል? ሻቢያን ምን ያደርገዋል? ኦኬ ሻቢያ እንኳን ሀበር ነው ችግር የለውም። ከብልጽግና ጋር መነጋገር እችላለሁኝ ማለትም ይችላል። እሱ ችግር የለውም። ግን እነፋኑ ምናምን ነገር ብልጽግና ህዋት ሊደራደር እነሱ ጽምዶ ብለው እየተከፋፈሉ ያሉት እነሱ ምንድን ነው የሚሆኑት? እኔ ተናግሬ ያለሁኝ ይሄንን ነገር አይታወቅም። አብዛኛው እድል ወደ ጦርነት ይሄዳሉ። አብዛኛው እድል ነገር ግን አይታወቅም። በነገራችን ላይ አንዳንድ ጥርጣሬዎች አሉ። ብልጽግና ምናልባት ይደራደር ይሆን እንዴ የሚል አሁን ስላላየ ነው እንጂ ቲፒኤፍ ከመንግስት ጋር እየሰራን ነው ያለበት አንዱ ምክንያት፣ ሌሎች ምክንያቶች አሉ። አንዱ ምክንያት ግን ብልጽግናን እየተጠራጠረ ስለሆነ ነው። አሁን ይፋ ያደረገበት አንዱ ምክንያት ብልጽግናን እየተጠራጠረ ምንድን ነው መሰላችሁ? እንዳይክድ ማለት ብልጽግና እንዳያፈገፍግ ማለት ከተደራደረም የእሱ ጉዳይ እንዲነሳ የሐራ መሬት ጉዳይ እንዲነሳ ከመንግስት ጋር ከፌዴራል መንግስት ጋር በጋራ እየሰራን ነው ብሎ አሁን ላይ ይፋ አደረጉት፣ እንዲነገር አደረጉት። እስከዛሬ ተናግሮ አያውቁም። ሚስጥር ነበር። አሁን ላይ ያወጡበት አንዱ ምክንያት ብልጽግና ምናልባት እንኳን ቢነጋገር በቲፒኤልኤፎች ጋር ቢያወራ የኛ ጉዳይ እንዲነሳ አንድ፣ ሁለተኛ ምናልባትም እንዳያወራም ነው ትንሽ ብልጽግና ቲፒኤልኤፍንም አይ ቲንክ ግን እንዳያወራ እንኳን ፍላጎት ያላቸው አይመስለኝም። ቢወራ ችግር የለባቸውም በእነሱ በኩል፣ ምክንያቱም ውይይት ድርድር ቢደረግ ችግር የለባቸውም። ዋናው ጉዳይ ግን እነሱ እንዳይፈርሱ ያው ዓላማቸውም የወጡበት ጦርነቱን ማስቆም ስለሆነ ቲፒኤልኤፍ ላይ ጫና ፈጥሮ ማለት ነው። ስለዚህ ነገር ወደ ውይይት ከሄደ እንኳን የኛም ጉዳይ እንዲነሳ ከመንግስት ጋር አብረን እየሰራን ነው ማለታቸው ይጠቅማቸዋል። አሁን ላይ ሚስጥሩን ማውጣት ይጠቅማል። እስከዛሬ በሚስጥር ነው ያሉት፣ ተናግረው ታያውቁ። ይክዱት ነበር፣ ምንም ተደርጎልን አያውቅም ሁሉ ነበር የሚሉት።
አሁን ግን አውጥተውታል። የወጡበት ምክንያት ምናልባት ወደ ጦርነት ከተገባ ቲፒኤልኤፍ ላይ ጫና ለመፍጠር ነው። ወደ ጦርነት ተገብቶ ውጤትም ከመጣ ውጤቱ በብልጽግና ብቻ አልመጣም በእኛም ጭምር ነው ለማለትም ነው። ወደ ጦርነት ከተገባ ወደዛ ካልተገባ ግን እና ወደ ድርድር ደግሞ ከተኬደ ቲፒኤልኤፍም ብልጽግናም ጉዳዩን እንዲያነሱት እና የነሱም ጉዳይ አንድ መደራደሪያ እንዲሆን ለማድረግ በሚል ነው ሚስጥሩን ያወጡት። ያው ሚስጥሩን ስታወጣ ጫና አለ፣ ፐብሊክ ስታደርገው ማለት ነው። ሚስጥር ስታደርገው አስቸጋሪ ነው፣ ግን ፐብሊክ ስታደርገው ግን ጫና ለመፍጠርም እየፈለክ ነው እና ጥርጣሬ አለ። ሊሆን ይችላል፣ ሊነጋገሩ፣ ሊወያዩ፣ ሊደራደሩ ይችላሉ። የሚታወቅ ነገር የለም። ይሄ ትልቁ ጉዳቱ ለፋኖች ነው። ቲፒኤልኤፍ ከፋኖች ጋር አብሬ እየሰራው ነው፣ ካውንስል ፈጠርኩ ምናምን በሚል የድርድር አቅሙን ተጠቀመ። ሌቨሬጁን ከፍ አደረገ እና ለድርድር በቃ። ከዛስ በኋላ ፋኖ በዚህ የከሰረውን ኪሳራ መልሶ ያገኘዋል ወይ ነው? መልሶ ያገኘዋል ወይ? እስቲ ደው ወደ ድርድር ቢገቡ ቲፒኤልኤፍ እና ብልጽግና ቢወያዩ የዓለም አቀፉ ማህበረሰብ ይሄማ የሱዳንን ጦርነት ማስፈራት ነው፣ ይሄማ በቃ የኤርትራንም ሌላ ነገር ውስጥ መክተት ነው፣ ይሄማ በቃ ጭራሽ አሁን ያገረሸ ደግሞ ጦርነት አለ የኢራንና የአሜሪካ፣ ጭራሽ በቃ ቀይ ባህርን ማተረማመስ ነው ብለው ያለ የላ አቅማቸውን ተጠቅመው አስገድደውም ቢሆን አበረታተውም ቢሆን አስፈራርተውም ቢሆን ሁለቱም ቢያነጋግሩና ቢያወያዩ አስቀድሞ ገና ይፋ እንኳን ባልተደረገበት አይነት ሁኔታ እነ ምግበይን ምናምን ጀግና ሲያደርጉ የነበሩ የአማራ ብሔርተኞች ምን ውስጥ ነው የሚገቡት? እነሱን ጀግና አድርገው በማሳየት ምን በማለት በራሳቸው ድርጅት ውስጥ መከፋፈል የፈጠሩ አካላቶች ፋኖ ምንድን ነው የሚወጣው? አንዳንዴ እኮ በቃ የሚቀድሙት ነገር አለ። ምን እንደሆነ አይገባኝም። እኔም በጣም እቀድማለሁ ባይ ነኝ፣ እኔም በጣም እፈጥናለሁ ባይ ነኝ። ግን ፋኖ ውስጥ ያሉ ሰዎች በጣም ነው የሚፈጥኑት። ዋው ዋጋ በሚያስከፍል አይነት መልኩ ማለት ነው። ቲፒኤፍ ተጠራጥሮ ሊገቡ ይችላሉ ብሎ እስከዛሬ ድረስ ያልተናገረውን ሚስጥር ያደረገውን የካደውን ጉዳይ አሁን ላይ ተናገራት። ጌታቸው ረዳ ነግሬያቸዋለሁ፣ በብልጽግና በኩል ይደራደር አይደራደር ማቀው ነገር የለም ብሎ እርግጠኛ ሆኖ መናገር እንኳን አልቻለም። ማቀው ነገር የለም ነው ያለው። ይጠራጠራል ማለት ነው። እሱ ይጠራጠራል፣ እንደገናም ይፈልጉታል። እርግጠኛ ሆኜ ነው መነግራችሁ። እነ ጌታቸው ረዳ በነ ዶክተር ደብረጽዮንና በብልጽግና በኩል ድርድር ቢኖር ውይይት ቢኖር አይጠሉትም። ዋናው የነሱ ፍላጎት እነሱን የሚያካት ነው። ያካት ሲል ጠረጴዛው ላይ እነሱ የሚቀመጡ ሳይሆን የነሱም ጉዳይ መደራደሪያ ይሁን ነው። ትግራይ ውስጥ ገብተው መንቀሳቀስ የሚችሉበት እንደ ፓርቲ መወዳደር የሚችሉበት ምናምን አይነት ጊዜያዊ መንግስትም የሚፈጠር ከሆነ በዛ ውስጥ የሚወከሉበት አይነት ነገር ይፈጠር የሚለው ነው እንጂ የነጌታቸው ረዳ ፍላጎት አይደራደሩ የሚል አይደለም። ምክንያቱም አይደራደሩ ማለት ጉዳቱ ዞሮ ዞሮ ለትግራይ ህዝብ ነው። ዞሮ ትግራይ ህዝብ ነው የሚጎዳው። ዞሮ ክልሉ ነው የሚጎዳው። የፋኖም የሱዳንም የኤርትራም ጦር ነው የሚያርፍበት። በቃ በማትለየው አይነት መልኩ ማለት ነው። ማን ነው የሚጠነቀቅለት? ማን ነው ለህዝቡ የሚጠነቀቅለት? ንጹሃን ነው። ማን ነው እንዲህ የሚለው? ቲፒኤልኤፍም ባለ በሌል በቃ ህዝቡን በሙሉ ጋሻ አርጎ ከዚህ ጉድ መውጣት ነው የሚፈልገው። በዚህ የጦርነት ሂደት ውስጥ አማራጭ መፍጠር ነው እየፈለገ ያለው። እነጌታቸው ይሄን ያውቃሉ። ትንታኔያቸው ይሄንን ነው የሚያሳየው። ይሄንን እያወቁ በፍጹም እንዳይነጋገሩ እንዳይደራደሩ አይሉ፣ ግን በቂ የሆኑ ቅድመ ሁኔታዎች ኖረው እነዛን ቅድመ ሁኔታዎች ቲፒኤልኤፍ በፈጸመበት አይነት ሁኔታ ውይይት ቢኖር ይወዳሉ፣ ይደግፋሉ። እነዛ ቅድመ ሁኔታዎች እነሱንም ቢያካትት ይመርጣሉ፣ ወይም የድርድር ነጥቦች እነሱንም ቢያካትት ይመርጣሉ።
ግፊት ማድረጋቸውም አይቀርም። የጻፉትም ጽሁፍ ያንን ነው። ጌታቸው ረዳና ሬድዋን ሁሴን የዓለም አቀፉ ማህበረሰብ ይግባበት፣ በዚህ ጉዳይ ላይ ቶሎ ጣልቃ ይግባበት፣ ኢትዮጵያ ተስባ ወደ ጦርነት ልትገባ ነው የሚል አይነት ጽሁፍ ነው የጻፉት። ጥሪ እያደረጉ ነው ለዓለም አቀፉ ማህበረሰብ። ይሄ ድርድር ሊኖር ይችላል፣ ውይይት ሊኖር ይችላል። ጦርነቱ ሰርቴን አይደለም፣ የተወሰነ አይደለም። የሆነ ጦርነት ሊያስቀር የሚችል የሆነ አይነት ነገር ሊኖር ይችላል። ቢያንስ እንደዛ እንድታስብ ለዛ አይነት አማራጭ ክፍት እንድትሆን የሚያደርግ አይነት ሁኔታ ነው አሁን እየነገርኩ ያሉት። ይህንን የሚያስብ አካል አየህ ነገሮችን በምን ያደርጋቸዋል? በሚስጥር አደባባይ ላይ አወጣም። ትገናኝ ትችላለህ፣ ልታወራ ትችላለህ፣ ግን አይታወቅም። አሁን ላይ አጀንዳ አታድርጎ። ለምን? ይህን አጀንዳ በማድረግህ ድርጅትህ ውስጥ ሊፈጠር የሚችል ክፍተት፣ መሰነጣጠቅ፣ ልዩነት፣ መከፋፈል ሊኖር ይችላል። ነገ ከነገ ወዲያ አንተ አይሆንም ያልከው ነገር ቢሆን መልሰህ የማታገኘውን ኪሳራ ነው የከሰርከው። መልሰህ የማታገኘውን ኪሳራ ነው የከሰርከው። ብልጽግና ከቲፒኤልኤፍ ጋር ለመደራደር ቢፈልግ እርግጠኛ ሆኜ ነው የምነግራቸው የብልጽግና ደጋፊዎች በጣም ነው ደስ የሚላቸው። ወዲያው ተገልብጠው ሰላም ነው ይሻለው። ምንም ጦርነት ይሁን ምን መዋረድም ቢሆን ተዋርደም ቢሆን ዋናው ሰላም፣ እንደዚህ ነው የሚሏቸው። እርግጠኛ ሆኜ ነው አይከስርበትም። ጥቂቶቻችን ላይ ብለን ልናፍርበት የምንችለው እንጂ ማለት እንዲህማ ከሆነ ሁሉ ውጥረት እስኪፈጠር ምን አስጠበቀ ምናምን ልንል የምንችለው እንጂ ብልጽግና ሰዎች በቃ ሰላም በቃ የሚሻለው ይሄ ነው ምናምን እንደሚለው አትጠራጠሩ። የነ ዶክተር ደብረጽዮን ቡድኖችም ነው ጮቤ እንደሚረግጡ አትጠራጠሩ። በዚህ ውስጥ የፋኖ ደጋፊ ነው እርስ በርሱ ድንጋይ ሲወረወር የምትል የታባሽ የሚባለው የፋኖ ደጋፊ ነው። ለምን? ቀድሞ አውጥተውታል። ቀድሞ እኮ የጽምዶ አጀንዳ አራማጅ እኮ ሆነዋል። ካውንስሉ ምናምን እኮ የሚሉት እኮ እነሱ እኮ ናቸው። ምንድን ነው የሚያስቀድመው ላሉ አንዳንድ ጊዜ ትንሽ ረጋስ ቢባል ነገሩ ራሳቸው ሰዎቹ እርግጠኛ ሲሆኑ እና ይፋ ሲያደርጉት እኮ ያን እኮ አጀንዳ ማድረግ ትችላለህ። ግን አስቀድመ ግን ስታደርገው እየከሰርክበት ነው። እንዲህ የከሰርክበት አይነት ነገር ባይመጣስ ቲፒኤልኤፍ ከሻቢያ ይመጣብኛል የሚለውን አደጋ በእርግጠኝነት ከብልጽግና ጋር በመስማማት ሊያመጣው ይችላል፣ ሊከላከለው ይችላል። አሁን የሚያስፈራው እሱ ነው አይደለም? እንደ መደራደር ዝንባሌ ሲኖርህ አብሮክ ያሉ አካላቶች ጥቃት ሊፈጽሙብህ ይችላሉ ካድከን በሚል ያንን ደግሞ አንድ ጉዳይ ሆኖ ለዚህ ዋስትና ብልጽግና ይሰጠናል ወይም ከብልጽግና ጋር በጋራ ሆነን እንመታዋለን ሊል ይችላል። አይታወቅም። ሊነጋገሩ፣ ሊወያዩ፣ ሊደራደሩ ይችላሉ። ይህንን ማሰብ ተገቢ ነው። ለዛ ነው ነገሮችን በጊዜው ማድረግ ጥሩ ነው። በተለይ ግንኙነት እንደዛ ነው መሆን ያለበት። እርግጠኛ ባልሆንክበት ጉዳይ ላይ እንደ ኢሃፓ ነው ወጥቶ ኢሃፓ ከምርጫው በፊት እንወጣለን የሚል አቋም በደንብ ሲያራምድ ከረመ። ግን ጥምረት በሚል ነገር ውስጥ ነው የገባው። በኋላ ተበለጠ። እንደዚህ የሚባል ነገር የለም ተባለ። መወዳደር አይደለም መረጡ። የጋው ሲመርጡ ሲያዳምቁ ሁሉ ታየ። ከዛ ምን ተባለ? በዛ አይነት መልኩ ሲጠብቃቸው የነበራቸው አካል ሁሉ ወረደባቸው። እስከ መስደብ ምን እስከ ማለት ኢቲቪ ላይ ቀርቦ ሲከራከሩ ፓ ሲላቸው የነበረ አካል በሙሉ እንጭጭ ነው ምናምን ሊላቸው ጀመር። ምን ፖለቲካ ማታውቁ ምናምን ይላቸው ጀመር። እያለ ሲሰማቸው የከረመ አካል ማለት ነው። አሁን እንደዛ ነው የምትሆነው። እና ብዙ ጊዜ ግንኙነት ላይ አይታወቅም። በተለይ የትጥቅ ትግል በጣም መካካድ የሚበዛበት አይነት ሁኔታ ነው።
እኔ አንዳንዴ ይሰጋሉ። ቲፒኤልኤፍ ክዶ ብቻ ሌሎቹን ጉድ እንዳያደርጋቸው ሰጋሉ። ዶክተር ደብረጽዮን በጣም ነው የምሰጋው። ከመንግስት ጋር እየሰራን ነው ያለው ቲፒኤፍም ምናልባት ንግግር ቢኖር ብልጽግና እንዳይክደው ነው ይፋ ያደረገት። ጎበዝ ናቸው ይናስበው ካደረጉ ብልጽግና እንዳይክዳቸው አይታወቅም። ብልጽግና እዛው ከቲፒኤልኤፍ ጋር ተስማምቶ ምን ቸገረው እንዴ? ትግራይ ላይ የበላይ የሆኑ ቲፒኤልኤፍ ነው። በቃ እያየው እኮ ነው፣ እውነታው እኮ ያ ነው። ምን እኔ ከሱ ጋር እኩል መሆን ከማይችሉ አካላት ጋር ምን እንትን ያደርገኛል? እኔ ጥቅሜን አስቤ ከነደብረ ጽዮን ጋር ለምን አልገናኝም ብሎ እንዳይክዳቸው ምናሉ አብረን ነው እየሰራን ያለነው። አብረን ነው እየሰራን ያለነው። ጦርነትም ቢፈጠር ውጤቱንም ሊጋሩ ነው። ውጤቱን ከተጋሩ ቀጣይ በሚመጣው ሁኔታ ድርሻ ይኖራቸዋል። እሱን ሁሉ አስበው ነው። ወደ ውይይትም ከተገባ የነሱ ጉዳይም መደራደሪያ እንዲሆን ፈልገው ነው። ካልሆነ ተካድን ለማለት መካዳቸውን ለማሳወቅ አሁን በዚች ወቅት ላይ አብረን እየሰራን ነው ብሎ ይፋ ያደረጉት።